ባልጠበቅኩት መንገድ በማታ መጥቶ እቤቴን ሰብሮ ገብቶ ሚስቴን ወስዶብኛል። ማንነቱን ታውቁታላችሁ። ለእናንተ አዲስ አይደለም። በቃ ምንም ነገር አልፈልግም። ከሰው ጋር መጣላትም አልፈልግም። ተመትቻለሁ፣ ደምቻለሁ፣ አልከሰስኩም። ዝም ምን ያልኩት እንደ ወንድ ልጅ ደምን በደም መመለስ አላቃተኝም። እኔ ግን አስተዳደጌ እንደዛ አይፈቅድም፣ እንደዛ አይፈቅድልኝም። ሰውን ደብድብ ፈንክት አይልም የኔ አስተዳደግ። በቃ ለምንድን ነው ቤቴ ተገብቶ በር ተሰብሮ ሚስቴ ታፍና የምትወሰደው? ለምን እንደዚህ ይደረጋል? ለምን እንደዚህ ታረጋላችሁ? በጣም ነው ያዘንኩት። በቃ ነው ከኔ ለይታችሁ ለሌላ ሰው ለመዳር ነው እንደዛ ነው የምትፈልጉት። እንደዛ ደግሞ እንዲሆን እኔ አልፈቅድም። እኔ በተአምር ደግሞ አይሆንም። በቃ ህያብ ይሄንን ቪዲዮ ታዳምጫለሽ። ሄኖክ ህያብ ሁለታችሁም ይሄ ቪዲዮ ታዳምጡታላችሁ። ነይ እቤትሽ ግቢ። እኔ አላገጥኩሽም፣ አላፈንኩሽም፣ ግን ቢያንስ ትሪት አድርገኝ። በቃ እስኪ ምከሪኝ። እስኪ ና እንሂድ፣ ታማሃል፣ ጸበል ውሰድ በይኝ። እኔ ይሄንን ነው የምፈልገው። በቃ እንድታስተካክልኝ እፈልጋለሁ። በቃ ነገራቶችን እንድታስተምርኝ፣ ወደኋላ እንድትመልሽኝ እፈልጋለሁ። ህያብ እባክሽን ከኔ በመሸሽ ምንም አታተርፊም። ምንም ዛሬም ነገም ከነገ ወዲያ በቃ ሌባና ፖሊስ ነው የምንሆነው። አሯሩጥሻለሁ፣ ታሯሩጭኛለሽ፣ እንሯሯጣለን ነው። ነይ ቤትሽ ግቢ። በቃ ይሄ ቤት ያንቺ ነው እኮ። ነይ እዚህ ግቢ እናውራ። እዩ እኔ ሽማግሌ ከአንዴ ሁለቴ ይዤ መጣሁ። ምንድነው የምትፈልጊው? ከዚህ በላይ ምንድነው የምትፈልጉት? ቤተሰቦቼ እንዴ ውሸታም ነህ ኤፍሬም፣ ሌባ ነው፣ ውሸታም ነው እየተባልኩኝ ነው። አይደለውም። አይኑን በጨው አጥቦ መጣ፣ ዛሬም ተመልሶ ነው የምትሉት። አይኔም በጨው አላጠብኩም። በቃ አላጠብኩም። በፊት የምታውቁት ኤፍሬም ነኝ። አሁንም ድረስ ሚስቴን በማታ አሳግታችሁብኛል፣ አስመልጣችሁብኛል። ከዚህ ቤት በምን እንደተታለለች በምን እንዳታለላችኋት አላቅም። እያንዳንዳችሁን አውቃችኋለሁ። እረፉ። አዋጣችሁ ከኔ ነጥቃችሁ ህያብን ለሌላ ሰው ለመዳር ይሄናል ቀን ከሌሊት መሮጥ አይከብድም? አያስጠላም? በጣም ነው የሚያስጠላው። በጣም ነው የሚከብደው። እረፉ። የልጅነት ፍቅሬን ከኔ ነጥቃችሁ ለሌላ ሰው ለመስጠት ይሄናል መሯረጥ ደስ አይልም። እኔ አልካድኩም። ህያብን አሰቃይቻታለሁ። ህያብን ምስቅልቅሏን አውጥቻታለሁ። ህያብን ማይሆንኛ አርጋታለሁ። ልቧን ሰብሬያታለሁ። አልካድኩኝም፣ አልዋሸውም። በእኔ ተሰብራለች። ግን እያልኩ ያለሁት ህያብን ልጠግናት፣ በቃ ልጠግናት። እባካችሁን በቃ ህያብ ዛሬም ሆነ ነገ የወደፊት ፍቅራችን አትንኩኝ። እኔ ለምን ይህን ያህል ህያብና እኔና ህያብን ለማለያየት ቀን ከሌሊት የምትለፉ ሰዎች ምንድነው የምትጠቀሙት? እስቲ ምንድነው የምትጠቀሙት? ጥቅማችሁ ምንድነው?